ሰላም ሰላም፣ እንዴት ናችሁ? ዛሬ ስለ ፕሪ ዴስቲኔሽን ፓራዶክስ ስለሚባል ኢሹ ነው የምናወራው። ፕሪ ዴስቲኔሽን ፓራዶክስ ቲዮሪ ይባላል እና ቲዮሪው ምንድነው የሚለው ፊውቸር ኢቨንት በፓስት ኢቨንት ነው የሚወሰነው የሚል ቲዮሪ ነው ያለው። ማለት a future event is a cause of past event ብለው ነው የሚያምኑት, which in turn becomes the cause of future event. ማለት እንደ ሳይክል ነው ነገርየው. future event is a cause of the past event. ለምሳሌ ስናብራራው በተደጋጋሚ ለምሳሌ ቦሌ ኤርፖርት ሄዳችሁ ማለት ነው ለምሳሌ የአሜሪካ ወይ ደግሞ የዩኤስ ፍላይቶች 5 ሰዓት ከሌሊቱን የሚበሩት እንበል። ስለዚህ ሌሊት 5 ሰዓት ላይ የተነሳችሁ ቦርሳ ትይዙና ማለት ነው ቦርሳችሁን ምናምን ሻንጣችሁን ይዛችሁ ምንም አይነት ኢንቪቴሽን ሳይኖር ምንም አይነት ቪዛ ሳይኖራችሁ ምናችሁ ሌሊት 5 ሰዓት ላይ ተነስታችሁ ቦሌ ኤርፖርት ድረስ ሄዳችሁ ከበሩ ላይ ትመለሳላችሁ። ይሄንን በሳምንት 3 ካረጋችሁት ነው አሁን የፓራዶክስ ቲዮሪ ነው የምነግራችሁ። በኢቨንቹዋሊ በሚገርም ሁኔታ አሜሪካ ትሄዳላችሁ በ3ኛው ወር ላይ ወይ በ6ኛው ወር ላይ ወይ ደግሞ በ13ኛው ወር ላይ ሊሆን ይችላል። ዩኒቨርስ ፕሪ ፕሮግራምድ ትሆናለች። ይሄ ሰው በየሌሊቱ 5 ሰዓት እየተነሳ ኤርፖርት የሚመጣው ብላ አይነት ነገር ማለት ነው ትሆንና ተበራላችሁ። የሚገርማችሁ ኮዙ እንዴት እንደሚፈጠር ነው አክቹዋል ሁኔታው እናንተ አታውቁት። ወይ ደግሞ ቀለል አድርጌ ላስረዳችሁ። ጠዋት ለምሳሌ ከእንቅልፋችሁ ስትነሱና ቁርስ ላይ ማለት ነው ልክ እንደዚህ ጥሬ ስጋ እንደሚይዝ ሰው ማለት ነው ዳቦና ሻይ እኮ ነው እዚህ ጋር የተቀመጠው። ጥሬ ስጋ ትይዙና እንደዚህ አየሩን ትቆርጣላችሁ ትበላላችሁ። ጥሬውን አሁንም እንደዚህ የጥሬ ስጋ አያያዝ ነው የምትይዙት። ትቆርጣላችሁ ትበላላችሁ። ከዛ ቢላዎቹን አስቀምጣችሁ ሻይ በዳቦአችሁን በልታችሁ ወደ ስራ። ይሄንን በሳምንት 3 ቀን ወይ 6 ቀን ካረጋችሁት በሰባተኛው ቀን በእርግጠኝነት ጥሬ ትበላላችሁ። እንዴት እንደሆነ ሳይታወቅ ማለት በሳምንት 3 ቀን ደግሞ ጣጣት ነው የምታረጉት ወይ በ15ኛው ቀን ወይ እንደዚህ ሊሆን ይችላል፣ ግን ጥሬ ትበላላችሁ። አይገርም? የፓራዶክስ ቲዮሪ ይሄንን ነው የሚለው እና ለምሳሌ ይሄን ፕሩፍ ያደረጉ ካምብሪጅ ዩኒቨርሲቲ ፕሮፌሰሮች ናቸው፣ እኔ አይደለሁም እላችሁ። ፕሪዴስቲኔሽን ፓራዶክስ ብላችሁ ግቡና ቼክ አድርጉት ኢንተርኔት ላይ። ኢትዮጵያ ውስጥ ገና አዲስ አይዲያ ስለሆነ አሁን ሰው ሌላ ሚኒንግ ስለሚሰጠው ዝም ብላችሁ ተነስታችሁ አድርጉት። አሁን ለምሳሌ የቶኪዮ ፍላይት አሁን 5 ሰዓት ነው ያልኳችሁ። ቦርሳችሁን፣ ሻንጣችሁን፣ ልብሳችሁ አጣጥፋችሁ ልክ እንደሚሄድ ሰው ነው የምታረጉት። ምክንያቱም እናንተ ብቻ ሳይሆን ዩኒቨርስም ማመን አለባት። ይሄ የኮከባትና የዩኒቨርስ ዓለም ራሱ ማመን አለበት። እናንተ ለፍላይትን እየሄዳችሁ እንደሆነ ልትበሩ የተዘጋጃችሁ እንደሆነ ማመን አለበት። ልክ እናንተ አምናችሁ ዩኒቨርሱ ሲያምን ትበራላችሁ፣ ቪዛውም ይስተካከላል ምናምን። ይሄ ነው የፊውቸር ኢቨንት ኢዝ አ ኮዝ ኦፍ ፓስት ኢቨንት በሚል ፕሪዴስቲኔሽን ፓራዶክስ ይሉታል ቲዮሪው። ይሄ ነው እና ለምሳሌ ለሊት 7 ሰዓት ከሆነ የምትሄዱት ሻንጣ ይዛችሁ ቦሌ ኤርፖርት ጋር ሄዳችሁ መመለስ ነው። ምንም በሁሉ ነገር ይዛችሁ ሻንጣችሁን በኮንትራት ታክሲ ሄዳችሁ ትመለሳላችሁ ወደ ቤት በየቀኑ። ለሊት 6 ሰዓት 7 ሰዓት ላይ ከሆነ የምትሄዱ ለምሳሌ የቶኪዮ ፍላይት ሊሆን ይችላል በዛ ሰዓት ያለው ኢቨንቹዋሊ 6 ወር ወይ 9 ወር ወይ ደግሞ ጊዜው ዩኒቨርስ የሚያምንበት ጊዜ ላይ ስትደርሱ የምትበሩት አሜሪካ አይደለም ቶኪዮ ነው። ምክንያቱም በቶኪዮ ሰዓት ነው አይደል? በቶኪዮ ሰዓት ስለሄድክ ቶኪዮ ነው የምትበረው። ፓራዶክስ ቲዮሪ ማለት ይሄ ነው። እናንተ ታምኑና መጀመሪያ ከዛ ዩኒቨርስን ታምናለህ። ጥሬውንም ስትቆርጠው እንደዛው ነው። በቃ እንደዛው ልክ እንደ መጀመሪያ እንደተለማመድከው አይነት ነው የምትቆርጠው ራሱ በትክክለኛው ስትቆርጠው ማለት ነው። ደርሶ ቀን ፓራዶክስ ቲዮሪ ይሄ ነው። ላይክ እና ሰብስክራይብ ማድረግ እንዳትረሱ። የተለያዩ የፊዚክስ ቲዮሪዎችን ይዤላችሁ እመጣለሁ ወደፊት። ሰብስክራይብ አድርጉ። እናመሰግናለን።